ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ደህና ነኝ፣ ሰላም ነኝ። እናንተስ እንዴት ናችሁ? ሁሉ ሰላም ነው? ከረምቱ እንዴት ነው? ስራው እንዴት ነው? ጓደኞቼ፣ ዩቱብ ተከታዮቼ ደህና ናቸዋ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ የምላችሁ እኔ ሁሌን የሚገርመኝ ማለት ነው እነዚህ በተለይ ፕራንክ ነው ብሎ የሚሰሩት ልጆች በጣም ነው የሚገርሙኝ። እንዲህ እናንተ ቆይ ምንድን ነው የምትፈልጉት? እናንተ በቃ እውነት የሆነውን ነገር ይዛችሁ ብትመጡ እናንተን ቪዲዮ የሚከተል ሰው የለም፣ የሚያይ ሰው የለም። እናንተ እኮ አሁን ለብዙ ሰው እንቅፋት እየሆናችሁ ነው ያላችሁት። ምክንያቱም እውነታው የትኛው ነው? ውሸቱ የትኛው ነው? ሁሌ የሚመጣው ፕራንክ ነው፣ ሁሌ የሚመጣው ፕራንክ ነው፣ ሁሌ የሚመጣው ከፕራንኩ መቼ ነው የምትወጡት? እውነት የሆነውን ነገር ለእኛ የምታመጡት መቼ ነው? እንዲህ ይህ ሰው ጭንቅላት ወዴት ሄድ? ወዴት ነው የሚያርፈው? በጌታ ፕራንክ ተው፣ ወይም የምትተውበትን ጊዜና ሰዓት ንገሩን እና ያ ቁርጣችንን አውቀን እንቀመጥ። ካልሆነ በሆነውም ባልሆነውም ፕራንክ ነው፣ ፕራንክ ነው፣ ፕራንክ ነው። አሁን ለምሳሌ የታመመ ሰው ሊኖር ይችላል፣ አቅመ ደካማ ሊኖር ይችላል። ለብዙ ሰው እናንተ እንቅፋት እየሆናችሁ ነው። ምክንያቱም ፕራንክ አብዝታችኋል። በጣም ነው ማለት በጣም ነው የምታበዙት ፕራንክ። ቢቀርባችሁስ ፕራንኩ እውነት የሆነውን ነገር ብታመጡት። እኔ ዛሬ በልጅ ቶፊቅ የተሰራ ፕራንክ በለምለም እነ ለምለምን ፕራንክ አደረኩ ብሎ የሰራው ቪዲዮ ጥሩ አይደለም። እግዚአብሔርና ጥሩ አይደለም። ምን የሚባል ፕራንክ ነው? አሁን ይሄ ሰው በእንደዚህ አይነት ሰው እያስፈራሩ የሚሰራ ፕራንክ ምን አይነት ነው? አሁን ለምለም እንደዚህ አይነት ነገር አትወድም ሲጀመር። እሷ በሌላ ነገር እንደው እንትን ትበል እንጂ ፕራንክ እሷ ፕራንክ ስትሰራ አይቻት አላቅም። እኔ ደስ የሚላት ነገር ይሄ ነው። ጌታን በጣም ደስ ትለኛለች። እሷ ፕራንክ የሚባል ነገር አትወድም፣ አትሰራም። በቃ እሷ እውነት የሆነውን ነገር ነው የምታመጣው። ክፉም ነገር ትስራ፣ ጥሩም ነገር ትስራ፣ እውነታውን ነው እሷ የምታመጣው እንጂ ይሄ ፕራንክ ነው፣ እኔ ዛሬ እንደዚህ ሊያደርግ ነው፣ ዛሬ እንደዚህ ኧረ ተው በእግዚአብሔር። እኔ ዛሬ አንጀቴ ስፍስፍ ነው ያለው ስለ ለምለም ወንድሞች ማለት ነው። እግዚአብሔርን ወንድም ማለት እኮ ለኛ እኔ እንጃ እሱ እየሞተ ስለ እኔ የሚያስብ እነሱ እኮ እኔ ፕራንክ መሆኑንም እያወቅኩኝ ማለት ነው። እኔ ምን ልበላችሁ በቃ አለ አይደለ? እስቲ የሆነ በቃ አስቡት እስቲ በእነሱ ቦታ ላይ ሆናችሁ ስታስቡ ምንድን ነው የሚሰማችሁ? ምንድን ነው የሚሰማችሁ? እስቲ በጌታ እኔ በጣም አሳዝነውኛል። ምክንያቱም እነሱ ወንድ ልጆች ናቸው። ለምለምን ተዋት፣ እሷ በጣም ደንግጣለች። እሷ ያለችበትንም የምትሆነውንም ነገር አላወቀችም። ግን ወንድሞቿ በዛ እየተረገጡ ግን አይናቸውን የሚያነሱት ወደ እሷ ነው። እሷን አትንኳት ነው የሚሉት። ገብቷቸዋል። ወንድሞቻችን ለእኛ እስከ ሞት ድረስ ነው። ገብቷቸዋል። እግዚአብሔር አያድርገውና እግዚአብሔር አያምጣውና ያ ነገር እውነት ቢሆን እራሱ ማለት ነው። ያ ነገር እውነት ቢሆን እራሱ በቃ እሷ ከምትገደል እኛን ግደሉን እስከሚሉ ነው ያሉት ማለት ነው የለምለም ወንድሞች። ምክንያቱም በቃ እጇን ሁሌ የሚያስቀምጡት በሷ ላይ ነው። አይናቸው ያለው እነሱ እየተመቱ በሷ ላይ ነው። አረ እንደዚህ አይነት ፕራንክ አትስሮ በጌታ። የሰው ልብ የሚነካ ፕራንክ አረ እናንተ ለመቼም አይገባችሁም። አንድ ቀን የሆነ ሰው በእጃችሁ አንድ ነገር እስካልሆነ ድረስ እናንተ እዚህ ፕራንክ ነው ብላችሁ የምትሰሩት ልጆች እኔ እንጃ፣ በጣም ከባድ ነው። በጣም ማለት ነው። እኔ ደግሞ የሚገርመኝ ፕራንክ እንስራ ስትባሉ እሺ ብላችሁ የምትመጡ ልጆች ባለፈው ነው ያየሁት። አሁን 2 ሳምንት ኧረ 1 ሳምንትም አልሆነም ከልጅ ቶፊቅ ጓደኛ ጋር ፕራንክ ነው የሰሩት። ግን
ቢሆንም የዛኔ እናንተ አሁን እንትን ብሏችኋል። አውጥታ በእንትን ላይ ነው የወረወረቻት ማለት ነው። በውጪ በሴራሚክ ላይ ነው መሰለኝ የወረወረቻት። ይሄ እንዳለ ነው የተላጣው፣ ይሄ እንዳለ ማለት ነው። እሳይ ነው ያልኳት። አይንሽ ብጠፋስ የዛኔ እጅሽ ብሰበርስ የማላጥስ ተይ እንክት ብሎ ብሰበርስ አንድ እጅ ሆነሽ ልትቀሪ እኮ ነው፣ ወይም አንድ እግር ሆነሽ ልትቀሪ እኮ ነው። የዛኔ የተናደደ ሰው ምን እንደሚያደርግ አያውቅም። እናንተ ፕራንክ ነው ብላችሁ ታስባላችሁ እንጂ ንዴት ውስጥ ያለ ሰው ምን እንደሚያደርግ አያውቅም። የሆነ ስለት ነገር ቢኖርም የዛኔ አይቀርም ማለት ነው። እናንተ ግን ይህን ዩቱብ እንዴት አይነት ነው የምታስቡት? ቆይ አረ በኢየሱስ እኔ ለምለም ደስ የሚላት ነገር ፕራንክ አታውቅም ስላችሁ ፕራንክ አድርጋ አታውቅም፣ አትወድም። ፕራንክ ማድረግንም አትወድም፣ ሲያደርጓትም አትወድም። ስለዚህ እንደዚህ አይነት ነገር እኔ እንጃ በኢየሱስም አይደረግም፣ ሲጀመር አይታሰብማ። በኢየሱስም ስንት ካደረጋችሁ ራሱ ስንት ፕራንክ የሚደረግ ነገር አለ። ግን በእንደዚህ አይነት በሽጉጥ ሰው እንትን እየተባለ ደግሞ ፕራንክስ ከሆነ ለምንድን ይሄን ያህል የምትመቱት ልጆቹንስ? እና ለምንድን ነው ይሄን ያህል ለምለምንስ በእንትን ላይ የምትጎትቷት? ቆይ እናንተ አታቁም ነው? በኢየሱስ አረ በጣም ነው የምታናዱት እግዚአብሔርን። አረ በኢየሱስ ኧረ የስራችሁን እስጣችሁ። አረ የዛሬውስ እኔ በጣም ነው፣ ምክንያቱም እኔ ሌላ ነገር ሳይሆን በቃ ገብቷችኋል። እኔ እንትን ያለኝና በቃ እኔ እንጃ ልቤን በጣም እንትን ያልኩት ልቤ በጣም እንደዚህ ተንሰፈሰፈው ማለት ነው። ለምን ብትሉ ስለሱ ፕራንክ ያው እሱም ፕራንክ ማድረጉን አይተውምም ደግሞ አድርጎም አይቻለሁ። ግን ስለ ወንድሞቿ ነው እኔ በጣም ያሳዘኑኝ ማለት ነው። በጣም ነው ያሳዘኑኝ እግዚአብሔርን። ለምን ስለ አይታቸው ነው። እነሱ ቢመቱም ቢደበደቡ ምንም አልመሰላቸውም። የእነሱ ነገር ምንም አልመሰላቸውም። ገብቷቸዋል። ቢሞቱም አልመሰላቸውም ማለት ነው። ግን እኔ የእናት ልጅ ማለት ወንድሚ ማለት እኔ እንጃ። ወንድም እኮ ክብር ነው። ወንድም እኮ ለኛ ሞገስ ነው። እግዚአብሔርን ወንድሞቻችንን ክፉ አይንካብን፣ ባሉበት እግዚአብሔር ይጠብቅልን። ከክፉ ነገር ሁሉ እግዚአብሔር ጥላ ከለላ ያርጋቸው። እንግዲህ በጣም ነው ያሰብኩት እኔ። ስለዚህ ፕራንክ ተው፣ ፕራንክ ማድረግ ተው። እማመጫቤ ፕራንክ ነው ብላ እንዴ ጸጉሩን ትላጫለች። አንዴ ምንድን ያደረገችው ደግሞ ጸጉሩን ሙሉጭ አድርጋ ነው ይላጨችው። ኧረ በኢየሱስ ኧረ በኢየሱስ ፕራንክ ምንድን ነው? ፕራንክ ማለት ያንበርክካችሁ አባዬ አምላክ። ኧረ ወዲያ ተው። እንግዲህ እናንተ እኔም ኢትዮጵያ ሲሄድ ፕራንክ አደርጋችኋለሁ። እሺ እኔ ግን አላደርግም፣ ፕራንክ የሚባል ነገር አላደርግም። ይሄው ነግራችኋለሁ። ግን ያው ወደ ኢትዮጵያ ለመግባት እያሰብኩ ነው። ጸልዩልኝ። ቢሆንም ፕራንክ የሚባል ነገር እንደዚህ አይነት ፕራንክ፣ ልብ የሚነካ ፕራንክ፣ የሚያስጠላ ፕራንክ፣ የሆነ ነገር እኔ አላደርግም። ለምን እውነት የሆነውን ነገር ፖስታለሁ እንጂ የውሸት አላደርግም። ወዳችኋለሁ። ለማንኛውም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ እናንተ ምንድነው? ቆይ ታዋቂ ያልሆነውን ሰው አትወዱም እንዴ? እኛም እኮ ለጊዜ ታዋቂ እንሆናለን በጊዜያችን ማለት ነው።
አሁን ባንሆንም ትንሽ ቆይተን ታዋቂ እንሆናለን። ግን ቲክቶክ ላይም ታዋቂዎቹን ብቻ ነው የምትከተሉት። ዩቲዩብ ላይም ታዋቂዎቹን ብቻ ነው የምትከተሉት። እኛንስ ትንሽ ብታሳድጉን ምን አለ እስቲ ከፍ ከፍ ብታደርጉ ሸቃሊቶቹ። እኛ ሸቃሊቶች በእናንተ አይን አንታይም ማለት ነው? አንታይም እንዴ? እኛም እኮ ቃና አለን። ሸቃሊት እንደሆን አንቀርም መቼም። አንድ ቀን ማዳም እንሆናለን። ሰሚት ባይ